ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ይሄ ቁም ነገር ቤት ነው። በቁም ነገር ቤት ቁም ነገር ብቻ የሚወራበት ሲሆን እኔ ጸገነት ነኝ። እስከ ፕሮግራም መጨረሻ አብራችሁኝ ትሆኑ ዘንድ በታላቅ ትህትና እየጠየቅኩኝ በያላችሁበት ሰላማችሁ ብዝት ብዝት ዝት ይል ዘንድ ከወዲሁ እመኛለሁ። እንግዲህ በባለፈው ቪዲዮ እንዳየነው ስለ ሀላ ብዙ ነገሮች አውርተናል። ሀላ ቮይስ ቻት በቮይስ ብቻ ስራ የሚሰራበት አፕ ሲሆን ስለሱ አፕ ብዙ አውርተናል። ዛሬ ላይ ደግሞ እንግዲህ ብዙዎችን ያስቸገረ አንድ ነገር አለ። ሀላ ላይ እንዳይሰሩ ያደረጋቸው አንድ ነገር አለ። እሱ ምንድነው? ሎክድ የሚባል ነገር አለ። ነገር ግን ሀላ ላይ ሎክድ ከመሆኑ በፊት ምን ይላል የሚለውን አብራችሁኝ ነው። ሀላ ላይ እንግዲህ ሎክድ ከማለቱ በፊት እንደምታዩት ዋርኒንግ ይሰጣል። ቫዮሌሽን ዋርኒንግ ብሎ እንዳያችሁት ዋርኒንግ ይሰጣል። እንግዲህ ያንን ዋርኒንግ 2 ጊዜ ሲሰጥ ካላያችሁት ነው እንደገና እንትን የሚለው ሎክድ የሚያደርጋችሁ። ዋርኒንጉ ምን ይላል የሚለውን እስቲ እንይ። እንግዲህ ዋርኒንጉ እንደምታዩት you have violated and been warned twice. No target basis is cancelled. Unlock no target basic again when your latest 7 days points reach to 100k. ያ ማለት ምንድን ነው? 2 ጊዜ ማስጠንቀቂያ ተሰጥቶካል። 2 ጊዜ አስጠንቅቀንካል፣ ግን ቫዮሌትድ አድርገካል። ስለዚህ ዩር ቤዚክ የሚሉት ይሄ የ7 ቀኑ ቦነሱ ነው። 6,000 የሚሰጠውን እሱን ለ7 ቀን ካሁን በኋላ አታገኝም። እንትን ፖይንትክ 100,000 ካልደረሰ በስተቀር ነው የሚለው። እንግዲህ ምንድን ነው እነሱ ቫዮሌትድ የሚሉት ነገር ምንድን ነው? ሀላ ያስቀመጠው ህግ አለ። ሀላ ያስቀመጠው ህግ ምንድን ነው? ሚውት ማድረግ አይቻልም። እንደገና ደግሞ እና ሚውት ማድረግ አይቻልም። እንደገና ደግሞ ሳይለንት ቦታ ላይ ስልክ አስቀምጦ መሄድ አይቻልም። እንግዲህ ቫዮሌትድ የሚሉት ይሄንን ነው። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ ነው እነዚህን ነገሮች እንዳይሆኑ መከታተል። ሁለተኛ ነገር ደግሞ የመጀመሪያ እንደዚህ አይነት ዋርኒንግ ስታዩ ኢሚዲየትሊ ሚውት ተደርጋችሁ ከሆነ ሌላ ሰው ቤትም ገብታችሁ ሚውት አድርገዋችሁ ከሆነ ቶሎ ሩሙን ለቃችሁ ወጥታችሁ የራሳችሁ ቤት ላይ ገብታችሁ ወንበር ላይ ተቀምጣችሁ ረዥም ሰዓት እስከ 4 ሰዓት ምናምን አክቲቭ ሆስት ሆናችሁ መቆየት አለባችሁ ማለት ነው። ካለበለዛ ሁለተኛ ድጋሚ ዋርኒንግ ከደገመው ሎክድ ነው የሚያደርጋችሁ። እንደምታዩት ሎክድ ማለት ይሄ ነው። እንግዲህ ሆስት ኦን ማይክ ፎር 2 አወር የሚለውን ሎክድ አድርጎታል። ሆስት ኦን ማይክ ፎር 1 አወር የሚለውን፣ ሆስት ኦን ማይክ ፎር 2 አወር የሚለውን፣ ኒው ሆስት ኦን ማይክ ፎር 3 አወር የሚለውን እነዚህ እንዳሉ 2,000 1,000 ከዛ ደግሞ ያኛው 1,000 አለ 6,000 የሚያስገኘውን እንዳለ ምን አረገው? ሎክድ አረገው። እንግዲህ ልጅቷ ምን አድርጋ ነው? ሚውት አድርጋ ነው። ባይዛው ወይ ሚውት አድርጋ ነው። እና በዚህ ሁኔታ ሎክድ ያደርጋል ማለት ነው። ሎክዱን ማስነሳት የሚቻለው ኢዚ አይደለም። ባይዛው ወይ ሁለት ኦፕሽኖች አሉ። ኤኒዌይስ ይሄ ቦነስ ላይ ሆናችሁ ሲቆልፈው ከባድ ነው። ሞስት ፕሮባብሊ ምን ይጠይቃል? 100,000 ኮይን ግዙ ይላል። 100,000 ኮይን ግዙ ይላል እና 100,000 ኮይኑን ገዝታችሁ ለራሳችሁ ጊፍት ትሰጡና ከዛ በኋላ ወዲያውኑ ዊዝድሮ ማድረግ ትችላላችሁ። ዊዚን 10 ሚኒት ብዙ ልጆች ኮይን ገዝተው ለራሳቸው ጊፍት ይሰጡና ከዛ ወዲያውኑ ዊዝድሮ ያደርጉታል። ያው እንትን ምንም አትከስሩም። ሁለተኛው መንገድ ግን በምን መንገድም ለቋቸዋል ብዙ ልጆችን ልክ እንደዚህ ሎክድ ሲያደርጋባቸው ማለት ነው። ትንሽ ጊፍት 100,000 ባይሆን የተወሰነ ጊፍት ለራሳቸው ይሰጡና 4 ሰዓትና ከዛ በላይ ወንበር ላይ ሚውት ሳያረጉ በትክክል ይቀመጣሉ። እንደዛ ሲያደርጉ በዛ ወይም ሎክዱ ለቋል። ስለዚህ በሁለት መንገድ ማስለቀቅ ትችላላችሁ። አንደኛው ትንሽ ጊፍት ትቀያየሩና ወይ ለራሳችሁ ትሰጡና
4 ሰዓትና ከዛ በላይ ወንበር ላይ ትቀመጣላችሁ። ከዛ ሎክዱ ይለቃል። እንደዛ እምቢ ካላችሁ ደግሞ ያለው ብቸኛ ኦፕሽን ምንድነው? 100,000 ኮይን ትገዙና 100,000 ኮይን ትገዙና ለራሳችሁ ጊፍት ትሰጡና ወዲያውኑ ዊዝድሮ ታረጉታላችሁ። በዛ መልኩ ይለቅላችኋል ማለት ነው። እንግዲህ ይሄ ሀላ አፕ እውነት ለመናገር አሪፍ አፕ ነው ከተሰራበት። ግን ምን ይጠይቃል መሰላችሁ? መስራት ይጠይቃል፣ ጥረት ይጠይቃል። አሁን ብዙ ሰው አልተረዳውም። ምንድነው ስቲል ኒድ አለው እዚህ ላይ። ስቲል ኒድ እንደምታዩት ስቲል ኒድ ብሎ 23514 እዚህ ላይ የሚጠይቀው ስቲል ኒድ ከሌላ አፖች በጣም ትንሽና የተሻለ ነው። እና ስቲል ኒዱ 23514 ጠየቃት። አሁን የሚጠይቃት ይች ልጅ አሁን ቦነስሽን አሁን እሷ ቦነስ ላይ ናት። ባይዘው 7 ቀን የሚሰጠውን ቦነስ ላይ ነው ሎክድ ያደረገባት። ግን ምንድነው ስቲል ኒድ ብሎ እዚህ ጋር 23514 ያስቀመጠው? ቦነስሽን ከጨረሽ በኋላ በሰዓት 500 ነው የሚሰጠው። እንግዲህ ከቦነሱ በኋላ በሰዓት 500 በ2 ሰዓት 1000 ነው የሚሰጠው። ግን ምን እያላት ነው እዚህ ጋር ስቲል ኒድ ብሎ 23514 ኮይን ጊፍት ካገኘሽ ወይም ለራስሽ ጊፍት ከሰጠሽ በሰዓት የምታገኘው 600 በ2 ሰዓት 1200 ይሆናል ይላታል። ኦኬ ከዛ ደግሞ አሁን ስቲል ኒዱን 1200 ላይ ስታረጉት ደግሞ ያሳያችኋል 34,000 ነው ደግሞ የሚጠይቀው። በ2 ሰዓት 2400 ለማግኘት 34,000 ጊፍት እንደዚህ ካገኘሽ እንደዚህ ያህል ታገኛለሽ እያለ ማለት ነው። በዚሁ ምሳሌ መሰረት እያስቀመጠው ነው የሚሄደው ስቲል ኒዱን ስትሞሉ እንግዲህ እንደሚፈጠረው ያቺ የምታገኙት ሳምንቱን ሙሉ አያወርድም። አሁን ለምሳሌ 50,000 በሰዓት ብታገኙ እንትናችሁን ስቲል ኒዳችሁን በጣም አሳድጋችሁ 50,000 ብትገቡ በሰዓት በ2 ሰዓት 100,000 የምታገኙ ከሆነ በ2 ሰዓት $10 ማለት ነው የምታገኙ ከሆነ ሳምንቱን ሙሉ እንደዛ ነው የሚሰጣችሁ፣ አያወርድም። ጥሩ ጎኑ ማለት ነው። እና ግን ስቲል ኒዱ እንዴት ነው የሚሞላልን ነው ጥያቄው። አሁን ብዙ ልጆች ኮንፊውዝ ይሆናሉ። ስቲል ኒድ ለመሙላት የሆነ ኮይን ገዝታችሁ ቁጭ ብላችሁ ራሳችሁ ላይ በተለይ እንደዚህ ቤታችሁ ውስጥ ቁጭ ብላችሁ አይደለም፣ ጋምብል የሚደረግበት ቦታ ላይ ኤጀንሲያችሁ ቤት ሊሆን ይችላል፣ ጓደኞቻችሁ ቤት ሊሆን ይችላል። ቁጭ ብላችሁ ራሳችሁ ላይ ጋምብል አድርጉ። ግዴታ እኮ ለሁሉም ሰው ስጡ ብሎ የሚጠይቃችሁ የሚያስገድዳችሁ የለም አይደል? ምክንያቱም ለመሰላችሁ ጋምብል የሚደረግበት ቤት ሲሆን በጣም ይወልዳል። ስለዚህ ጋምብል የሚደረግበት ቤት ቁጭ ብላችሁ እራሳችሁ ላይ እና እንደዛ ጋምብል ስታረጉ ጋምብል የሚደረግበት ቤት ቁጭ ብላችሁ ጋምብል ስታረጉ እየተካ የወለደ ይሄድና ማለት ነው። ልክ ምንድነው የምታደርጉት? ጋምብል እያደረጋችሁ ልክ አሪፍ ሲሰጣችሁ አሪፍ ሲመልስ ታቆሙና ጋምብሉን ለራሳችሁ ጊፍት ትሰጣላችሁ። አሁንም ታቆሙና ለራሳችሁ ጊፍት ላኪ ሳይሆን ኖርማል ጊፍት ለራሳችሁ ትሰጣላችሁ። ከዛ ደግሞ ትገነብሉና አሁንም ልክ አሪፍ ሲሰጣችሁ ታቆሙና ለራሳችሁ ኖርማል ጊፍት ትሰጣላችሁ። በዛ መልኩ ምናችሁ ይሞላል? ስቲል ኒዳችሁ ይሞላል። ስቲል ኒዳችሁ ሲሞላ በሰዓት የሚሰጣችሁ በጣም ስለሚያድግ ቶሎ ዊዝድሮ የማድረግ ፕሮባቢሊቲ ይኖራችኋል ማለት ነው። አሁን ብዙ ልጆች ያልተረዱት ነገር ምንድን ነው? በቃ ኤጀንሲ ስለያዙ ብቻ ኤጀንሲ ቤት ቁጭ ብለው እንትናቸው ታርጌታቸው የሚሞላ ነው ይመስላቸው። ኖ ይሄ አፕ እንቅስቃሴ ይፈልጋል። ኦኬ ይሄ አፕ ማለት ነው ገና ክሬትድ ከማረጉ ምንድን ያደረገው ማአት ኮይን ሴለሮችን ነው ሃየር ያደረገው። ኮይን ሴለሮችን ደግሞ ሃየር ያደረገበት ምክንያት ምንድን ነው? አፑ ሳምሃው ኮይን መግዛት ያስፈልገዋል። ገባችሁ? በተወሰነ መልኩ ኮይን መግዛት ያስፈልገዋል። ምክንያቱም ስቲል ኒዳችሁን ሁል ጊዜ ኤጀንሲ ሊሞላላችሁ አይችልም። ምክንያቱም ኤጀንሲ ራሱ የሚያገኘው ገና እናንተ ስታድጉና በጣም ስትሰሩ በጣም እንቅስቃሴ ሲኖራችሁ ነው ኤጀንሲ የሚያገኘው። እስከዛ ድረስ ግን ኤጀንሲ ምንም ሳንቲም አያገኝም፣ 0 ሳንቲም አያገኝም። ሪያሊቲውን ስነግራችሁ ማለት ነው። ስለዚህ ማለት ነው ሲሪየስ ቼን አለው ይሄ ፕላትፎርም፣ ቼን አለው ስላችሁ ስፔሻሊ ኤጀንሲ ሆናችሁ መስራት የምትፈልጉ ልጆች
ቼን ያለው ፕላትፎርም ነው ማለት ይቆያል እንጂ ያድጋል። ትንሽ ጊዜ ይወስድባችኋል፣ ያለፋችኋል እንጂ ካደገ በኋላ አደገ ነው ታገኛላችሁ። ሆስቶች ግን ፍሮም ደ ቢጊኒንግ ነው የምታገኙበት ከሰራችሁ ፍሮም ደ ቢጊኒንግ። እንደውም ይሄ ፕላትፎርም ትንሽ የሚያደግመው ለኤጀንሲዎች ነው። ለምንድን ነው ለኤጀንሲዎች? ኤጀንሲዎችን ቶሎ አይደለም ውጤታማ የሚያደርገው፣ ቶሎ አይደለም ቤኔፊሻል የሚያደርገው፣ ጊዜ ይወስዳል፣ ትንሽ ወቅት ይወስዳል። ሆስቶች ግን ማለት ነው እንደጀመሩ ሳይንአፕ ብለው እንደጀመሩ እንቅስቃሴ ካደረጉ በደንብ ከሰሩበት አፑን ከተረዱት ትንሽ እንትን ኢንቨስት እያደረጉ ከጣሩ ታገኙበታላችሁ። ነገር ግን ቶሎ ተስፋ መቆርጡ አይነት ከሆነ ነው ኦፍኮርስ። እና ለማንኛውም ዋናው ፖይንቱ ዛሬ ሎክድ ማለት እንግዲህ ይሄ ነው። ሎክድን በምን እናስነሳለን ለሚለው መንገድ እንደነገርኳችሁ ነው። አንደኛው ትንሽ ጊፍት ለራሳችሁ ትሰጡና 4 ሰዓት እና ከዛ በላይ ወንበር ላይ አክቲቭ ሆናችሁ ትቀመጣላችሁ። ከዛ አክቲቭ ሆስት በሚለው ያያችሁና ሎክዱን ያነሳላችኋል። ሁለተኛው መንገድ እምቢ ካላችሁ በዛኛው 100,000 ኮይን ገዝታችሁ ለራሳችሁ ጊፍት መስጠትና ወዲያውኑ ብሩን ዊዝድሮ ማድረግ ትችላላችሁ። ዊዝድሮ የምነግራችሁ ነገር ማክሲመም 5 ሚኒት ነው የሚወስደው። ስፔሻሊ በኢትዮጵያ ንግድ ባንክ ከሆነ ዊዝድሮ የምታደርጉት ስፔሻሊ በኢትዮጵያ ንግድ ባንክ ከሆነ 5 ሚኒት ያረጋገጥኩትን ነው የምነግራችሁ። በጣም ኢዚ ነው ዊዝድሮ ሜተዱ ማለት ነው። እና በዚህ መልክ አድርጋችሁ መስራት ትችላላችሁ። ሌላው በሚቀጥለው ቪዲዮ ሌላ ደግሞ እንደዚሁ ቮይስ ቻት በጣም የሚገርም አፕ አለ። እሱንም በሚቀጥለው ቪዲዮ ሰራላችኋለሁ። ሌላው ስለ ባይናንስ፣ ስለ ቪዛ ካርድ በጣም ብዙ መረጃዎች አሉኝ። ቪዛ ካርድ በነፃ እንዴት እንደምታገኙ የራሴን ምሳሌ እየሰራሁበት ስለሆነ በነፃ ቪዛ ካርዴን አውጥቼ ከአሊ ኤክስፕረስ ኢትዮጵያ ሆኜ እንዴት እንደ ልቤ እቃ እንደማዝ በትክክል አሳያችኋለሁ። ቪዛ ካርድ በሚቀጥለው ቪዲዮ ስለ ቪዛ ካርድ በነፃ ከየትና እንዴት እንደምታገኙ በመታወቂያ ብቻ እዚሁ ጎግል ላይ ምንም ነገር ሳታወጡ 5 ሳንቲም ሳታወጡ እንዴት አድርጋችሁ ቪዛ ካርድ እንደምታገኙ ቪዲዮ ሰራላችኋለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። በጣም አሪፍ እውነተኛ መረጃ እውነተኛ ለቪው የተሰራ ቪዲዮ ሳይሆን ፌክ ሳይሆን ትክክለኛ መረጃ እውነተኛ መረጃ የምትፈልጉ ከሆነ በጣም ብዙ ፕላትፎርሞች አሉ ትክክለኛ ብር የሚያሰሩ። እነሱን ፕላትፎርሞች በአጠቃላይ ቶፕ 1 ቶፕ 2 እያልኩኝ በሁሉም ቪዲዮ ሰራላችኋለሁ። ቪዛ ካርድ ከመጀመሪያ እስከ መጨረሻ እንዴት እንደምትከፍቱ እሱንም ቪዲዮ ሰራላችኋለሁ። እንዲሁም ስለ ባይናንስ እንዴት ክሬት እንደምታደርጉ በቀላሉ ባይናንስ በ5 ደቂቃ ውስጥ እንዴት መክፈት እንደምትችሉ ምንም ሳያስፈልጋችሁ በመታወቂያችሁ ብቻ እንዴት መክፈት እንደምትችሉ እሱን ሁሉ ከሙሉ መረጃ ጋር እንዲሁም ከከበዳችሁ ራሱ በቴሌግራም እና በዋትሳፕ መታችሁ ልረዳችሁ ቃል እገባላችኋለሁ። ፕሊዝ ለሁሉም ሰው ተደራሽ እንዲሆን የኔ ቪዲዮዎችም ሰው ጋር እንዲደርሱ ላይክ እና ሰብስክራይብ አድርጉልኝ ጋይስ፣ አበረታቱኝ። እኔ ደግሞ ያለኝን ሙሉ መረጃ በትክክል እና ትክክለኛ መረጃዎችን ፌክ ያልሆኑ ዜናዎችን ስላችሁ ቢዝነስን በተመለከተ ስራን በተመለከተ የትኛው አፕ በትክክል እንደሚከፍል ከየትኛው አፕ ስንት ሰዓት ሰርታችሁ ስንት እንደምታገኙ እውነተኛ መረጃ የምትፈልጉ ከሆነ ላይክ ሰብስክራይብ አድርጉኝ። በትክክል በየጊዜው ትክክለኛ መረጃ ይዤላችሁ እመጣለሁ። የሞከርኩትን ብቻ የሰራሁበትን ብቻ የተከፈለኝን ብቻ ነው ይዤላችሁ የምመጣው። እንዲሁም ደግሞ አስለፍተው የማይከፍሉትን አፖች እንድትጠነቀቁ፣ እነዚህ አፖች ፌክ ናቸው በሚል ሁሉንም መረጃ ይዤላችሁ እመጣለሁ ጋይስ። ፕሊዝ ቪዲዮ ለብዙ ሰው ይደርስ ዘንድ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ውድ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ ከልብ አመሰግናለሁ። ይሄ ቁም ነገር ቤት ነው። በቁም ነገር ቤት ቁም ነገር ብቻ ይወራል። ውሸት ፍጹም የተከለከለ ነው።
በዚህ ቤት ለላይክ እና ለቪው ተብሎ ያልተፈጠረ የማይሆን ነገር አይወራም። እውነትና እውነት ብቻ። የሰውን ጊዜ አናባክንም። ሰዎች ይጠቀሙ ዘንድ ትክክለኛና እውነተኛ መረጃ ይዘን እንመጣለን። ይሄ ቪዲዮ የተመቻችሁ ፕሊስ አሁኑኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። በቀጣይ ቪዲዮ ወሳኝ እንዴት ባይናንስ መክፈት እንደምትችሉ እንዲሁም ደግሞ በቀጣዩ ቪዲዮ እንዴት ቪዛ ካርድ በነፃ ማግኘት እንደምትችሉ ይዤላችሁ እቀርባለሁ። አመሰግናለሁ ስላዳመጣችሁኝ። እኔ ጸገነት ነኝ። ሰላማችሁ በያላችሁበት ብዝት ይበል። አመሰግናለሁ።